ሰላም ጤና ይስጥልኝ የአብዱኪ ኤዲቲንግ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮአችን በምስሉ ላይ የምትመለከቱትን አይነት ምርጥ የሆነ 3D ሎጎ እንዴት አድርገን በፒክስል ላብ እንደምንሰራ እናያለን። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ፒክስል ላብ አፕ ትከፍታላችሁ። ፒክስል ላብ አፕ የሌላችሁ ከፕሌይ ስቶር ማውረድ ትችላላችሁ፣ ወይም ቴሌግራም ቻናል ላይ አስቀምጥላችኋለሁ። ከዛ ማውረድ ትችላላችሁ። ከዛ ኒው ቴክስት የምትለዋን ከላይ የዲሌት ምልክቷን ነክታችሁ ታጠፏታላችሁ። ከዛ መቀጠል እንደዚህ ከሆነላችሁ በኋላ እዚህ ጋር ትገቡና ሼፕስ ሚለውን ትነኩታላችሁ። ከዛ እንደዚህ አራት ማዕዘን ሼፕ ሲሆን ቀስቷን ትነኩና ክብ ሼፕ ትቀይሩታላችሁ። ከዛ ሼፑን እንደዚህ ታሰፉታላችሁ። እንደማረገው ታረጉትና ራይት ትሉታላችሁ። ከዛ መቀጠል አሁንም ከእንደገና ሼፕ ሚለው ውስጥ ትገባላችሁ። ከዛ ቀስት ምልክቷን ነክታችሁ አሁንም ክብ ሼፕ ታረጉትና እዚህ ጋር ኦፓሲቲ ሚለውን 0 ታረጉታላችሁ ማለት ነው። እስከ መጨረሻው 0 ታረጉታላችሁ። ከዛ መቀጠል ወደ ታች ተወርዱና ይሄንን ትጨምሩለታላችሁ ማለት ነው። እንደምትመለከቱት እኔ እንዳረኩት አርጋችሁ ትጨምሩለታላችሁ። እያያችሁ አስተካክላችሁ ትጨምሩለታላችሁ። እንደምትመለከቱት ሳይዙን እንደዚህ ታተልቁትና ትንሽ ትጨምሩለታላችሁ። 14 ታረጉታላችሁ ማለት ነው። ከዛ እዚህ ጋር ሳይዙን አስተካክላችሁ ታስቀምጡና ራይት ትሉታላችሁ። ከዛ መቀጠል እንደዚህ ካረጋችሁት በኋላ ከለር ሚለው ውስጥ ትገቡና ከለሩን ትቀይሩታላችሁ። እዚህ ጋር ነጭ ከለር ታረጉታላችሁ። ከዛ ራይት ትሉታላችሁ። ከዛ ከስር ያለውን ደግሞ ሼፕ ትነኩትና የሱን ከለር ደግሞ ትቀይሩታላችሁ። የሱን ከለር ደግሞ ጥቁር ከለር ታረጉታላችሁ ማለት ነው። ጥቁር ከለር ታረጉትና ራይት ትሉታላችሁ። ከዛ መቀጠል እዚህ ጋር መሃል ላይ እንዲሆንላችሁ እዚህ ውስጥ ገብታችሁ መሃል ላይ ታረጉታላችሁ። ይሄንንም እንደቀደሙ መሃል ላይ ታረጉታላችሁ። ከዛ ራይት ትሉታላችሁ። እንደምትመለከቱት ሁለቱም መሃል ላይ ሆኖልናል። ከዛ አሁንም ሼፕ ውስጥ ትገቡና እኔ እንደማረገው ታረጋላችሁ። ሼፑን እንደምትመለከቱት አራት ማዕዘኑን ሼፕ እንደዚህ ታረጉታላችሁ አስተካክላችሁ። ከዛ መቀጠል እዚህ ጋር ራዲየስ ሚለውን ትጨምሩለታላችሁ 19 ታረጉታላችሁ። ከዛ እዚህ ጋር አስተካክላችሁ ራይት ትሉታላችሁ ማለት ነው። ከዛ መቀጠል አሁንም እዚህ ጋር ትገቡና መሃል ላይ ታረጉታላችሁ ማለት ነው ፖዚሽኑን። ከዛ መቀጠል አሁንም ሼፕ የሚለው ውስጥ ትገባላችሁ። ከዛ ቀስቷን ትነኳትና 3 ማዕዘን ሼፕ ታረጋላችሁ። ከዛ ሼፑን ከለሩን ትቀይሩታላችሁ። ጥቁር ከለር ታረጉታላችሁ። ከዛ ከቀየራችሁት በኋላ ሳይዙን ትቀንሱታላችሁ። እንደዚህ ያሳንሳችሁ ታስቀምጡታላችሁ። ከዛ እዚህ ጋር አስተካክላችሁ ታስቀምጡትና እቺን ከርቫን ነገር ትይዙና እንደዚህ ታዞሩታላችሁ። እኔ እንደማረጋው አርጋችሁ ታዞሩታላችሁ። ከዛ አስተካክላችሁ መሃል ላይ ታረጉትና እዚሽ ጋር ፖዚሽን ሚለው ሪላቲቭ ፖዚሽን ሚለው ውስጥ ገብታችሁ መሃል ላይ ታረጉታላችሁ። ከዛ ፖዚሽን ሚለው ላይ ትገቡና ደግሞ አስተካክላችሁ ሴንተር ላይ መሃል ላይ ታስቀምጡታላችሁ ማለት ነው። እንደምትፈልጉት አርጋችሁ ታስቀምጡትና ራይት ትሉታላችሁ። ከዛ መቀጠል ይሄንን ይመስላል። ከዛ ከላይ ያለችዋን እናስተካክላታለን። ትንሽ 3 ማዕዘኗን እያያችሁ ታስተካክሏታላችሁ። የቀረ ነገር ካለ ታስተካክሉትና ራይት ትሉታላችሁ። እንደዚህ አይታችሁ ማለት ነው። ከዛ መቀጠል ከላይ ያለችዋን የፕላስ ምልክት ትነኩና ቴክስት ምትሏን ትነካላችሁ። ከዛ ቴክስቱን ኤዲት ምትሏን ትነኩና ተቀይሩታላችሁ ማለት ነው። ቴክስቱን የቻናላችሁን ስም ትጽፋላችሁ። እኔ አብዱኪ ኤዲቲንግ ብዬ እጽፋለሁ፣ የቻናሌ ስም እጽፋለሁ። ከዛ ኦኬ ትሉታላችሁ ከላይ። ከዛ እንደዚህ ከገባ በኋላ ወደ ታች ታወርዱታላችሁ። ከዛ መቀጠል ፎንት ሚለው ውስጥ ትገቡና የራሱ የፒክስል ላብ ፎንት አለ እዚህ ጋር እንደምትመለከቱት። እዚህ ጋር ያለውን ይሄንን ፎንት ተጠቀማላችሁ። እኔ ነካውትን። ከዛ ኦኬ ትሉትና እዚህ ጋር አስተካክላችሁ ታስቀምጡታላችሁ። ከዛ መቀጠል ሳይዝ ሚለው ውስጥ ትገቡና ሳይዙን ትጨምሩለታላችሁ። እኔ እንደማረገው ታረጉታላችሁ። ከዛ በመቀጠል እዚህ ጋር ትመጡና ከርቭ ሚለው ውስጥ ትገቡና ከርቭን ታስተካክሉታላችሁ ማለት ነው። እንደዚህ እንደምትመለከቱት እንደማረገው አርጋችሁ ታስተካክሉታላችሁ። ትንሽ ትቀንሱታላችሁ። 75 ታረጉና ራይት ትሉታላችሁ። እንደምትመለከቱት ራይት ትሉታላችሁ። ከዛም መቀጠል ወደዚህ ትመለሱና መሃል ላይ ታረጉታላችሁ ፖዚሽኑን። ከዛ ራይት ትሉታላችሁ። ከዛ መቀጠል ስታይል ሚለው ውስጥ ትገቡና ቢ ምትሏን ትነኳታላችሁ። ቦልድ እንዲሆን ነው ቴክስቱ። ከዛ መቀጠል እንደዚህ አርጋችሁ ከጨረሳችሁ በኋላ እዚህ ጋር ትመጡና ፕላስ ምልክቷን ትነካላችሁ። ከዛ አሁንም ቴክስት አርት ታረጉና ከታች የምፈልጉትን ጽሁፍ መጻፍ ትችላላችሁ። እኔ ለእናንተ ለማሳየት ዩቲዩብ ብዬ እጽፋለሁ እንደምትመለከቱት። ከዛ ኦኬ ለዋለሁ ከላይ
ከዛ በእጃችሁ ይዛችሁ ታች ታወርዱታላችሁ። ከዛ በመቀጠል ይሄንንም እንደቀደሙ ፎንት ውስጥ ትገቡና የቀደሙን ራሱን ፎንት ትጠቀማላችሁ ድጋሚ ማለት ነው። ከዛ ኦኬ ትሉታላችሁ። ከዛ በመቀጠል መሀል ላይ ታረጉታላችሁ። ሪላቲቭ ፖዚሽን የሚለው ላይ ገብታችሁ መሀል ላይ አርጋችሁ ራይት ትሉታላችሁ። ከዛ በመቀጠል ወደ ጎን ታረጉና የቀደሙ ላይ ቦልድ ታረጉታላችሁ ስታይል የሚለው ላይ ገብታችሁ። ከዛ እንደዚህ ከመሆነላችሁ በኋላ ይሄ በቃ የመጨረሻ ስቴፕ ነው። ይሄንን አይታችሁ የቀረ ነገር ካለ ታስተካክላላችሁ። ከዚህ በኋላ ማስተካከል አትችሉም። ሁሉንም አስተካክላችሁ ታስቀምጣላችሁ የቀረ ነገር ካለ። ከዛ በመቀጠል እንደዚህ ከጨረሳችሁ በኋላ እቺ ምልክት ትነካላችሁ። ከነካችሁ በኋላ ከታች ያለችዋን ምልክት ትነኩና ሁሉም ላይ ራይት ታረጋላችሁ። ከዛ ከታች ያለችዋን የመሀለኛዋን ምልክት ትነኩና ሁሉንም መርጅ ታረጉታላችሁ ማለት ነው። ኦኬ ትሉታላችሁ። ሁሉም አንድ ላይ ይጣበቃሉ ማለት ነው። ከዚህ በኋላ መቀየር ምንም ማድረግ አይቻልም። ከዛም መቀጠል ኢራዝ ከለር የሚለው ውስጥ ትገቡና ታበሩታላችሁ። ስታበሩት እንደዚህ ይሆናል። ቶሌራንስ የሚለውን ትጨምሩለታላችሁ። ከዛ ራይት ትሉታላችሁ። ከዛ መቀጠል እንደዚህ ከሆነላችሁ በኋላ ሼፕ የሚለው ውስጥ ትገቡና ጥቁር ታረጉታላችሁ ሼፑን። ከዛ ሳይዙን ትቀንሱትና እስከ መጨረሻው ትንሽ እየታረጉትና እዚህ ውስጥ ትገባላችሁ የቅድሙ ቦታ። ከዛ እንደቀደሙ ራይት አርጋችሁ መርጅ ታረጉታላችሁ ማለት ነው። እንደዚህ ካላረጋችሁ ቴክስቸር ስታረጉበት ድፍን ነው የሚሆንባችሁ ማለት ነው። ከዛ መቀጠል ወደ ጎን ታረጉትና ቴክስቸር የሚለው ውስጥ ትገባላችሁ። ከዛ እቺን የፎቶ ምልክቷን ነክታችሁ ወደ ጋለሪያችሁ ይወስዳችኋል። ይሄንን ታስገባላችሁ ማለት ነው። ይሄንን ቴሌግራም ቻናል ላይ አስቀምጥላችኋለሁ ቴክስቸሩን። ከዛ ራይት ትሉታላችሁ እንደዚህ ከገባ በኋላ። ከዛም መቀጠል ወደ ጎን ታረጉና መጨረሻ ላይ እዚህ ውስጥ ትገባላችሁ የመጨረሻው ላይ። ከዛ ታበሩለታላችሁ። እንደዚህ ሲሆንባችሁ አንድሮይድ 10 እና ከዛ በላይ የሆነ እንደዚህ ይሆንባችኋል። እንደዚህ ሳይዙን ስትቀንሱት ይስተካከላል። ከዛ እዚህ ጋር እኔ ማረገውን ታረጋላችሁ ቁጥሩም ማለት ነው። እኔ ማረግበት ላይ ታረጋላችሁ እያያችሁ እንደምትመለከቱት 51 እና ከዛ 83 ከዛ 15 ታረጉትና ራይት ትሉታላችሁ ማለት ነው። ከዛ መቀጠል ሻዶ የሚለው ውስጥ ትገባላችሁ። ሻዶውን ታበሩለታላችሁ። ከዛ እስከ መጨረሻው ብሉር ራዲየስ የሚለውን 25 ታረጉታላችሁ። ከዛ 3D ሼፕ የሚለው ላይ እንገባለን። 3D ሼፕ የሚለው ላይ ትገባላችሁ። ከዛ መቀጠል ታበሩለታላችሁ። ካበራችሁት በኋላ እዚህ ጋር ይሄንን ትጨምሩታላችሁ። እኔ እንደማረገው እያረጋችሁ ትጨምራላችሁ። 19 ላይ ታረጉታላችሁ። ከዛም መቀጠል እዚህ ጋር ትመጡና ዳርክነስ የሚለውን ትጨምሩለታላችሁ። 72 ታረጉታላችሁ። ከዛ ወርታች ትወርዱና ይሄኛው ኤክስ ላይ እንደምትመለከቱት እኔ ማረገው ቁጥር ላይ ታረጉታላችሁ ማለት ነው። ከዛ የታችኛው ዋይ ላይም እንደዚሁ ታደርጉታላችሁ። ከዛ መቀጠል እንደዚህ ካረጋችሁ በኋላ ወደ መጀመሪያው ቦታ ትመለሳላችሁ። ወደ መጀመሪያው ትንሽ ትጨምሩለታላችሁ እዚህ ጋር። ከዛ ራይት ትሉታላችሁ ማለት ነው። ከዛ መቀጠል ሳይዙን መጨመር ትችላላችሁ፣ እንደዚህ ማስተካከል ትችላላችሁ። ከዛ መቀጠል እዚህ ውስጥ ገቡና ፍሮም ጋለሪ የምትሏን ትነኩና ባክግራውንድ ታስገባላችሁ። ባክግራውንዱንም ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ከዛ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እንደምትመለከቱት አንድ በአንድ ታረጉትና ታስገቡታላችሁ። ይሄን ይመስላል። ከዛ እንደዚህ አስተካክላችሁ የምትፈልጉት ቦታ ላይ ታስቀምጡታላችሁ ሎጓችሁን። ከዛ መቀጠል ሎጓችን ይሄን ይመስላል። ከላይ ያለውን የሴቭ ምልክት ትነኩና ሴቭ አስ ኢሜጅ የምትሏን ነክታችሁ ከዛ እዚሽ ጋር ቀስተ ምልክቷን ነክታችሁ አልተራ አርጋችሁ ሴቭ ቱ ጋለሪ ትሉታላችሁ ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ቻው።